ኢሳት የሁላችንም አይንና ጆሮ ነው በተለይ ባለፉት ከለውጥ በፊት ባለው ጊዜ የታፈኑ ድምጾችን ወደ ህዝብ በማቅረብ አንዱ ትልቁ ሚዲያ ነው ለውጡ እንዲመጣ ያደረገው ኢሳት ነው 8 ዓመት ሙሉ የሰው ልጅ በነጻነት እንዲኖር ዲሞክራሲ ሀገራችን ላይ እንዲስፋፋ ሀገራችን እንድታድግ የበኩላችሁ አርጋችኋልና ትልቁን ተጽዕኖ ያደረጋችሁት ኢሳቶች ናችሁና ከልቤ አመሰግናችኋለሁ የተደበቁ ነገሮችን ወደ ህዝብ በማውጣት ለህዝብ ትልቁን አስተዋጽኦ ያደረገ ሚዲያ ነው የኢሳት ጋዜጠኞች ካደረጉት ማስተዋጽኦ በተቀላላ ከጎናችሁ ነኝ በርቱ እላለሁ የካቲት 9 ቀን በሚሊኒየም አዳራሽ አዲስ አበባ በሚደረገው ዝግጅት ላይ ከአሜሪካንም ከአውሮፓም ከተለያዩ ቦታ የኢሳት ባልደረቦች ወደ አዲስ አበባ ይገባሉ ኢትዮጵያ ሚሊኒየም አዳራሽ ሁላችንም ተገኝተን ሁላችንም ተረባርበን ሆብለን ኢሳትን መደገፍ ያስፈልገናል እነዚህ የመሰለ ምርጥ የኢትዮጵያ ልጆች የካቲት 9 በሚሊኒየም አዳራሽ በአክብሮት ይቀበላቸዋል ሁላችሁም ተገኝታችሁ ያላችሁን ፍቅርና ላደረጉት አስተዋጽኦ ያላችሁን ክብር እንድታሳዩ ከወዲሁ እጠይቃለሁ ኢሳቶች እስካሁን ድረስ የህዝብ ድምጽ በመሆን በማገልገላችሁ በጣም ከልብ እናመሰግናለን እግዚአብሔር ይስጥልን ሰላም ይሁንላችሁ በሄዳችሁበት ሁሉ ምን ጊዜም ኢሳት